ኒዛር ሚዲያ ይሄንን ሳዳት ከማል የሚባል ወናፍ ሰምተነው እንመለስ የሚለውም ማለት ነው። ከዛ በኋላ እያንዳንዱ በመረጃ እናጋልጣለን። ምን ያክል ውሸታም እንደሆነ፣ ምን ያክል እንደሚቀጥፋቸው፣ ምን ያክል ደግሞ እንደሚቀደድም ጭምር እናያለን ማለት ነው። እነዚህ ሰዎች ሳያውቋቸው በፊት እኔ ሙፍቲ እንደማውቃቸው ታውቃላችሁ። ሳሎናቸው ላይ እኔና እሳቸው ብቻችንን ቁጭ ብለን የዛሬ 20 እና 22 ዓመት የምናወራቸው ወሬዎች ነበሩ። እንደ ልጅ ነበር የሚያዩ፣ በጣም ነበር የሚያከብሩኝ። ንቄ የተውኩት ሰውየው ስነ ስርዓት ሳይኖራቸው ቀርቶ አይደለም። ከሰው ጋር ማንንም ማቅለጥ የሚችሉ ሰው ናቸው። በጣም የተረጋጉ ናቸው። ሲያወሩ ለስለስ ያለ ወሬ ነው የሚያወሩት። ጥያቄው ግን ምንድነው? በዲል ልንግባባ አልቻለም። ያለ እውቀት ወዳቸው ነበር። እውቀት ሲሰጠኝ አላህ ጥያቸው። የሙፍቲ ዑመር ሼክ የሆኑት ሼክ ሙሐመድ ሳኒ ረሂመሁላህ የማን ሼክ ነበሩ? የሙፍቲ ሼክ ነበሩ። ማን? ሐጅ መሐመድ። የመጀመሪያው ቅጥፈቱ እኔና ሙፍቲ ከ20 ዓመት በፊት ቁጭ ብለን ብቻችንን ሳሎን እናወራ ነበረ። ለሱ ጊዜ ተርፏቸው ማለት ነው። ስንት ደረሳ ያላቸው በዚህ ልክ እሱ ጋር ቁጭ ብለው ሳሎን ይጫወቱ ነበረ። የመጀመሪያው ቅጥፈቱ እነዚህ ሰዎች ወላሂ በጣም ከመሪያቸው ጀምሮ ሌቦችና ውሸታሞች ናቸው። ሁለተኛው ያከብሩ ነበር ላለው፣ አዎ ያከብራሉ። ይሁዳም ይሁን ሰው እስከሆነ ድረስ እሳቸው ጋር እንኳን ሙስሊም ወንድማቸውን ያከብራሉ። ሰው መስላቸው ሙስሊም መስላቸው ያከብሩ ሊሆን ይችላል። እሱን ወላሂ ዓለም አላየንም። ምንም እንትን ምንለው ነገር የለም። ያከብሩኛል በምትለው ግን ሰው አክባሪ ናቸው። ስለምናቅ ባህሪያቸውን ማለት ነው። ምን ብሎ ቀጠፈ? የቅጥፈቱ ጥግን ስናየው እውቀት ሳይኖረኝ ወዳቸው ነበረ፣ ማንንም ማቅለጥ የሚችሉ ሰው ናቸው አለ። ከዛ እውቀት አላህ ሲሰጠኝ ራኳቸው አለ። እውቀት አላህ ሲሰጠው ሙፍቲን ራቃቸው ማለት ነው። እውቀት አላህ ሲሰጠው ኢብኑ ተይሚያም እንደዚህ ነበር ያለው። እስከ መታሰር ደርሶ የሞተውም እስር ቤት ነበረ። ታሪኩን ታውቃላችሁ። የኢብኑ ተይሚያ የመሪያቸውን ማለት ነው። የዚህም ፊትና ጠንሳሽና መስራች ማለት ነው። እንደዚሁ ነበር እንደ ሳዳት ከማል እንደተገለጠለት አድርጎ ወህይ እንደወረደለት አድርጎ የኔኮ ሸሆችም አያቶችም አባቶችም የላኢላሃ ኢላላህን ማዕና አላወቁትም ነበር ያለው። ላኢላሃ ኢላላህ ማዕናው እንዴት ገባው? ሸሁ ካላወቁት፣ አባቱ ካላወቀ፣ አያቶቹ ካላወቁት እሱ ከየት ተገለጠለት? ወህይ ለብቻው ወረደለት? ሁሌ ሸር የሚያምራቸው ሰዎች አሉ። ሱብሃንአላህ ማር ማይጥማቸው ሰዎች አሉ። እንደ አሳማ መጥፎ ነገርን ብቻ የሚያነፈንፉ ሰዎች አሉ። እንደ ዝንብ ቆሻሻ ቦታ ብቻ መሄድ የሚያምራቸው ሰዎች አሉ። ሙሐመድ ኢብኑ አብዱል ወሃብ ብቅ አለና የዚህን ሰውዬ ሸሮች ለቃቅሞ ሞቱ ወይም ሊሞት የነበረውን የኢብኑ ተይሚያን ፊትና እንደገና ህይወት ዘርቶ አሁንም መልሶ ኡመቱ ላይ ዘራው። ሱብሃንአላህ እነዚህ ሰዎች እንግዲህ እንዲህ ናቸው። እውቀት ሲሰጠኝ አለ። መጀመሪያ መቼ እውቀት አለ? ጃሂል እኮ ነህ ሳዳት፣ ወላሂ ጃሂል ነህ። ድርገምልህ ጃሂል ነህ። እኛ ጋር ሻህ ሶላህ የሚባሉ አሉ። ኢንሻአላህ አንተ ፈቃደኛ ከሆንክ እሳቸው ከሰፊነቱ ነጃ ጀምረው ያቀሩሃል። እንደገና መጀመር አለበት ሳዳት። እንደ ሰው ሰብና ተመልሰህ ወረድ ብለህ ቅራ። ምንም አታውቅም። ሌላው ቅጥፈቱ ሐጂ ሳኒ ሐቢብ የማን ሻህ ነበሩ አለ? የሙፍቲ ሻህ ነበሩ። ሙፍቲ በአንደበታቸው ራሳቸው የተናገሩት አለ። ምን ላደርግ ነው የመጣሁት አሉ? ቡኻሪ ሙስሊም ልቀራ። ማን ጋር? ሐጂ ሳኒ ሐቢብ ጋር። ስለዚህ ሼሃቸው ሐጂ ሳኒ ሐቢብ አይደሉም። ሐጂ ሳኒ ሐቢብ ጋር የመጡት ለምንድን ነው? ቡኻሪና ሙስሊም ጨርሰው ሊመለሱ ነበር። ከራሳቸው አንደበት እንስማው። እንግዲህ ያዘኝ እኔ ቡኻሪ ሙስሊም ጨርሼ ለመሄድ ነበር። ኢማሙ አቅሩልን በይነል መግሪብ ወልኢሻ ቢሉኝ እኔ ሀገሬ ሄዳለሁ አላቀረም አልኳቸው። እስተመተሄዱ አቅሩልን አሉኝ። መርሐባ ብዬ ጀመርኩኝ። ሰው ግልብጥ አለ። እንግዲህ ኢማም ዱዓ ሲያደርጉ እንግዲህ እንደሰማችሁ አላህ ያድርገው። እኔ መጨመርም አልፈልግም። የዚህን ሰው የቅጥፈት እዩት። ሐጂ ሳኒ ሐቢቢን ካመንክባቸው፣ ቁርአን ተፍሲር የፈሰሩትን ካመንክባቸው ለምን በሳቸው መንገድ አልሄድክም? እሳቸው እኮ እንዳንተ ተበሩክን ሽርክ ነው ብለው መመጀንን ሽርክ ነው ብለው አያምኑ። የሚያምንም ሼህ የለም ሀበሻ ላይ። አንተ ነህ እንደ ኢብኑ ተይሚያ መተህ ፊትና ይሆንኩ እና ሐጂ ሳኒ ሐቢብን ከተከተልካቸው የነሱን መንገድ ከተከተልክ
የነሱ ሸህ የሆኑትን ንጉስ ሙጃሂድን የነሱን አቂዳ ለምን አልያዝክም? እነሱ ገደል ገቡ፣ እነሱ ተሳሳቱ፣ አንተ ላንተ ተገለጠልህ እንደ ሸህ። ኢብኑ ተይሚያ ኢክቲዳኡ ሲራጡል ሙስተቂም የሚል ኪታብ አለና እዛ ላይ በሞቱም ሰዎች ባሉም ሰዎች መመጀን እንደሚቻልና ተበሩክ እንደሚቻል የሚያስረዳበት ነው ይመስለኛል። ገጹ 735 አካባቢ ሂደህ ማየት ትችላለህ። የራስ ሸህ ኢብኑ ተይሚያ ተገለጠልኝ ያለው ኢብኑ ተይሚያ፣ አዲስ አስተምሮን ይዞ የመጣው ኢብኑ ተይሚያ እንኳን ይሄንን አይከለክልም ነው። እሱንም ሽረህ ተሐድሶ ይዘህ መተህ ነው አንተ። ሸህ እንዲህ ካለ እንደሚቻል ተበሩክ መመጀን እንደሚቻል ካረጋገጠ ለአንተ ሌላ እንዴት ተገለጠልህ? Nizar Media